እንዴት ናችሁ ውድ ቤተሰቦቼ? እኔ በጣም ደህና ነኝ። ለማታውቁኝ እዩ እባላለሁ፣ አሊያም ደግሞ ኢየሩስ አበበ እባላለሁ። እንግዲህ ዛሬ የመጣሁት እንደሚታወቀው እንግዲህ ከጓደኛዬ ከኃይሉ ጋር ተጣልተናል። አሁን ግን ደውዬ ቀጥሬዋለሁ። የቀጠርኩት እኔ ለይቅርታ ነው። እሱ ግን ስደውልለት ለጸብ መስሎታል። የሚፈጠረውን እንግዲህ የኔ ሀሳብ ወይስ እሱ የመሰለው ሀሳብ ነው የሚፈጠረው የሚለውን አብረን የምናየው ይሆናል። ግን እኔ ጠርቻለሁ። አሁን ሲመጣ እንግዲህ ወይ ይቅርታ እለዋለሁ ወይ እጣለዋለሁ ወይ እንለያያለን። እሱን አላውቅም። አንድ ነገር አለ ግን ያው እሱ ይቅርታ ካልኩ በኋላ ሰርፕራይዝ አለኝ። ሰርፕራይዝ አድርገዋለሁ። እንግዲህ ይቅር እንዲለኝ ፈጣሪ ይርዳኝ እላለሁ። ያው ምን ይደረጋል? ሰው ሆኖ እንደማይጣላ የለም አይደለም። እንኳን ሰው ከሰው ጋር ሰው ከእግሩ ጋር ይጣላል አይደለም የሚባለው አባባሉ። ስለዚህ ያው እሱ ሲመጣ ተጣልተናል። አሁን በርግጥ ከዚህ በፊትም ተጣልተን እናውቃለን፣ ግን ደግሞ እንታረቃለን። የአሁኑ ግን እሱ ከረራቢ የሚጠብቀው እሱ ለይቅርታ ነው። እሱ ደግሞ እንግዲህ አእምሮውን አዘጋጅቶ የሚመጣው ለጸብ ነው። እንግዲህ የሚፈጠረውን አብረን የምናየው ይሆናል። ግን ውድ ቤተሰቦቼ ሼር፣ ሰብስክራይብ ማድረጉን እንዳትረሱ። በዚህ አጋጣሚ አዲስ ጀማሪ ነኝ፣ አታውቁኝም እና በሳምንቱ አዳዲስ እና ምርጥ የሆኑ ነገሮች ይዤላችሁ እመጣለሁ እና እንግዲህ ያው እሱ አያውቅም። አንድ ካሜራማን አለኝ፣ ደብቅ ያለው ካሜራ አለኝ። እሱ አያውቅም፣ እኔም አልነግረውም። እዛ ጋር ካሜራ ደብቅ ያለው ያው ወይ ይቅርታ ወይ ደግሞ ጥል ከሆነ በኋላ ምክንያቱም ወይ እንጣላለን ወይ ደግሞ ይቅርታ ተባብለን አንድ ላይ ነው የምንሆነው አይደለም። እኔ የወጣሁት ለይቅርታ ስለሆነ እሱንም እንደማሳምነው ተስፋ አደርጋለሁ። ደግሞ አሳምነዋለሁ። ምክንያቱም ከዚህ በፊትም ተጣልተን አሳምኘው ይቅርታ አድርጎልኝ አብረን ነበርን። አሁን ተጣልተን ነው። አሁንም እንግዲህ ጥፋታችንን እናስተካክላለን። ካሜራ አለ፣ ሲመጣ ግን አልነግረውም። በኋላ ከጠየቀኝም እንግዲህ ለማስታወሻ እነግረዋለሁ። ደግሞ ለማስታወሻ ይሆናል ስንጣላ እንዴት እንታረቅ እንደነበረ ምናምን ለታሪክ እያስባል ለኛ ማለት ነው። ለሌላ ሰው አይጠቅምም። ወይም ደግሞ የኛ ህይወት ሌላ ሰው ማስተማር የሚችል ከሆነ ልናስተምርበት እንችላለን። እኛን አይቶ እንዴት መታረቅ እንዳለበት የሚማርበት ሰው ካለም ሊኖር ይችላል። ሰው ይማርበታል ብዬ አስባለሁ። እንግዲህ ያው እሱም ይመጣል፣ ደውዬለታለሁ። አሁን እመጣለሁ ብሎኝ ነበረ። እንግዲህ አሁን አልመጣም። እኔው ትንሽ ሰዓት አለው፣ ጠብቀዋለሁ። ይመጣል። በነገራችን ላይ ሰዓት አክባሪ ነው። እኔም ሰዓት አከብራለሁ። ሰዓት እንትን እላለሁ ማለት አይደለም። እሺ እንግዲህ ያው እስካሁን አልመጣም። ሰዓት አለው ትንሽ፣ ግን ያው እደውልለታለሁ። ለምን አልደውልለትም? እንደውም ልደውልለትና ምን ነው ቆየህ ልበል። የጠራን አትለኝም። ሲጀመር ለምን ይለኛል? ሄሎ ወይ ውዴ፣ የምን ውዴ ነው? እየጠበቅኩ አይደል? እንዴት መጣ? ወይ መጣው። ታክሲ እየጠበቅኩ ነው። ታክሲ? ገና ታክሲ እየጠበቅክ ነው? እሺ የቱ ጋር ነሽ? እመጣለሁ። የቱ ጋር ነው ማለት ምን ማለት ነው? ቅድም ነገርኩህ አይደል እንዴ? ኦኬ፣ እዛ ሰፈራችን ልምጣ? አዎ፣ ቶሎና እየጠበቅኩህ ነው እኮ። እሺ፣ ምን አድርጌሽ ነው? ቆይ ምን አድርጌሽ ነው? ልናወራ መስሎኝ የጠራሁት። አይ ለጥሩ ነገር ቢሆን ደስ ይለኛል። እሺ፣ ግን እየመጣሁ ደርሻለሁ። ከሰፈራችን ነው። ለጥሩ ነገር እንደመሰለህና ጥሩ ነገር እንዳሰብክ ማየው እኮ ቅድም ሳወራህ። ምን አግኝተሽ ነው እንደዚህ ያደረከውን ነገርም አላውቅም እያልክ ነው? ይቅርታውን ስትመጣ ትለኛለህ እና ያለን እሱ ማሪም በጣም ጠግበሻል አንቺ። በቃ እሺ ምን ላድርግ ከዚህ በላይ? ጭራሽ እኔን ጠግበሻል? እሺ መጣውና ለማንኛውም ቶሎና እየጠበቅኩህ ነው። እሺ ሰዓቴን አታቃጥል። ምንድነው አታካብየው? በቃ እሺ ቶሎና በቃ ስልኩን ልዘጋው ነው። አቦ እየጠበቅኩህ ነው። በእናትህ 1 ደቂቃ በቃ
የቱ ጋር ነሽ? የውዛው ሰፈር በራችን ደውዬለታለሁ። እንግዲህ ቤተሰቦች ያለው ሰምታችሁታል። እኔም ቆጣቆጣ ብየዋለሁ። መቆጣት አልችልም ግን ቆጣቆጣ ብየዋለሁ። እዚህ ነው እንግዲህ የሚፈጠረው እናያለን። እኔም ስሬስ ሆኜ ነው የምጠብቀው። በነገራችን ላይ ግን እሱም ያበዛዋል፣ ጥፋት ያጠፋል። እኔም አላጠፋም ማለት ሳይሆን ግን ደግሞ እሱም ጥፋት ያጠፋል። ያው እንግዲህ ሲመጣ የሆነውን ነገር እናያለን። እየመጣ አሁን ከእንግዲህ በኋላ ስሬስ ሆኜ እናገረዋለሁ። እንግዲህ የሆነውን እናያለን። እንደውም እየመጣ ነው አሁን ስሬስ ሆኜ እየመጣ እሺ መጣክ። ሰላም ነው። ለምንድን ነው ሰላም የምልህ? ደግሞ ልቀርም እችላለሁ ምናምን ትላለህ እንዴ? ምን ማለት ነው? እና ልናወራ አይደል እንዴ የጠራው? እናወራ አይደል የጠራው? እናወራ እኮ ነው የጠራው አይደል? ሰላም ባልልህስ ደግሞ አንተን ከእንግዲህ በኋላ አንተን ማየትም ሆነ ማናገርም ሆነ ስልክ መደወልም ሆነ ቴክስት መጻጻፍ ምንም ነገር ካደረጋ አልፈልግም። የጠራውህማ ምን እንደምፈልግ ልነግርህ። ምን መሰለህ? አንደኛ ካንተ ጋር መለየት እፈልጋለሁ። ሁለተኛ እንግዲህ በኋላ እንድትደውልብኝ አልፈልግም። ሶስተኛ እኔም አልደውልም። አራተኛ ቴክስት እንዳትጽፍ። አምስተኛ እኔም አልጽፍም። ስድስተኛ እኔም አንተ አንተዋወቅ። አይበቃም? አንደኛ ምን አረኩሽ ማለት ምን ማለት ነው? ምን ማለት ነው? ሲጀመር ምን አረኩሽ ይባላል እንዴ? እሱንም እንድዘረዝርልህ ትፈልጋለህ? ለምሳሌ አንዱን ላስታውስ፣ መቼም ረስተው አይደለም እኔን ለማስለፈፍ ካልሆነ በስተቀር ማለት ነው። ስልክ ስደውልልህ አታነሳም። ለምን? አንተ ስትፈልግ ብቻ ነው እንደምትደውለው? አዎ አለብህ። እንዴ ምንም ስራ ቢኖርብህ ለኔ ጊዜ አጥተህ ነው እንደውም ስልክ የምታወራበት ጊዜ ለኔ ጊዜ አጣህ አይደለም? ለዛ ነው ስልክ የማታነሳው። መረዳት ቆይ አንተ እኔን ሳትረዳኝ እኔ እንዴት ነው አንተ መረዳት የምችለው? ምንድነው የተረዳኝ? ምን ተረዳኝ? ግዴታ ስልክ ማንሳት አለብህ? አዎ አለብህ። ስራ ላይ ብትሆንም ስራ ላይ ነኝ። አንዴ እደውላለሁ ማለት ራሱ አንድ ነገር ነው አይደል? እኔ እኮ አላየሁትም ነበር። እንዴት ነው የማታየው? ቆይ እንዴት ነው የማታየው? የኔ ስልክ ስለሆነ ነው የማታየው? የኔ ስልክ ይሄ ነው እንደዛ ነው። አዎ ይሄ ነው። ይሄን የሚያክል ሌላ ጥፋት ምን ሊኖር ይችላል? ይታረቃል። እስከዛሬ ታረቅን ግን ምንም አዲስ ነገር የለውም። በቃ እዚህ ላይ ማብቃት አለብን። ምንም አልፈልግህም። እሺ ለዚህ ነው ጠራሽኝ? እኔ እኮ ስራ ላይ ሆኜ ነበር። አዎ ለዚህ ነው የጠራው። ቆይ ግን አንተ ምንም ይሄንን የኔንና ያንተን ሪሌሽን ግንኙነታችንን ምንም ቦታ ሰጠው ማለት ነው? ደግሞ ለዚህ ነው ትላለህ? ስራ ትቼ የመጣሁት እና ስራ ትተህ የመጣኸውማ ለጸብ ስለሆነ ነው። ሁሌ ከኔ ጋር መጣላት ስለሚያስደስት እዛ ነው። እስኪ ንገረኝ አንተ ለደህና ቀን መቼ ነው ስራ ትተህ መተህ የምታውቀው? አሁን ስለተጣላንና ተጣልተን ስለደወልኩልህ መጣ። አይገርምም? ለደህና ጊዜ እኮ መታታቀም። ቆይ ግን አንተ መቼ ነው እንዴ ሰዎች ለሰው እንደሚሆን ብቻ ተው። እኔ እሱ ላንተ ነግሬ እንድታረግልኝ አይደለም የምፈልገው። ያላሰብከውን ብነግርህ ምን ትርጉም አለው? እሺ ምን ላድርግልሽ? እኔ ከነገርኩህማ ነግሬ ማድረግ እኮ ማንም ሰው ነግሬው ሊያደርግልኝ ይችላል። ግን ደግሞ አንተ እንደ ጓደኛ ማሰብ መቻል አለብህ። ምን ነገር ግዛልኝ ምናምን ችግር የለም እረዳሻለሁ። እኔ እገዛልሻለሁ። አይ አትግዛልኝ። እኔ ምን ጎደለኝ? ራሴን መቻል እችላለሁ። ራሴ እገዛለሁ። የጠራሁህማ ለነገርኩህ ነገሮች ነው። በቃ ወይስ እንድጨምርልህ ትፈልጋለህ? ከፈለክ ደግሞ 6ኛ በሄድኩበት እንዳትሄድ፣ 7ኛ በሄድክበት አልሄድም፣ 8ኛ ስሜን እንዳትጠራ፣ 9ኛ ስሜን አልጠራም፣ 10ኛ ጨርሰናል። ቆይ ማን ነው መከረሽ እንደዚህ ለብለባ ያረች? የመከረሽ ለምን ሰው ይመክረኛል? ቆይ አይምሮሽ አይሰራም እያልከኝ ነው? እኔ እንደዛ ነው። እና ምን ማለት ነው? እኔ ምክር ያስፈልገኛል? ማውራት አልችልም? እንደመጣጣጣጣ ማለት ታጣሳውን አስብልሽ ማፍቴኮ ጣጣጣጣ ማለት ራሱ ምን ማለት እንደሆነ አልገባም። እንድናወራ ቀላል ብንጣጣብህ ኖሮማ ሰላም ብልህ ምን ለውጥ አለው? እሺ ሰላም ብለና ሰላም ታይቀር ምን ለውጥ አለው? እሺ ሰላም አልኩ ይባል። ሰላም ብልህ ምን ለውጥ አለው? ምን ታገኝ? አስጠላ። መጀመሪያም እኮ እንዳስጠላ እኮ አንተ ለነገሩ ሁሌ በተደጋጋሚ እያሳየኝ ስለሆነ ይሄ ለኔ አዲስ ነገር አይደለም። ግን ያው ችግር የለውም ብቻ የመጨረሻ አዎ ለዚህ ነው። ከዚህ በላይ ምን ጉዳይ አለ?
እንደዛ ከሆነ ደስ ይላል። ለምን እስክንጨርስ ድረስ በደንብ ታወራኝና ከዛ ትሄዳለህ። ልብልም ምናምን ደግሞ አትበልሽ። ልብልም ማለት እንዴት እንደሆነ ከፈለክ ካሳይሃለሁ። አሁን ተረጋግቼ ያው ስራ ትተህ እንደመጣህማ አየሁኝ እኮ። አንተ መቼ ነው ለጥሩ ነገር ስራ ትተህ መተህ የምታውቀው? ለኔ ብለህ ስራ ትተህ መተህ የምታውቀው? ግን አየህ ስንጣላ ለጠብ ብለህ ከኔ ጋር ለመለየት ስራ ጥለህ መጣህ ማለት ነው። አይገርምም? ምን ቁጭ አለን ቆምን? ምን ትርጉም አለ? ምን ለውጥ አለ? ምንም ለውጥ የለውም። ይቅርታ አልከኝ እኮ እኔም አልኩ እስከ ዛሬ ተጣላን ተታረቅን፣ ግን ምንም ልዩነት የለውም። እሱን አውቃለሁ። አይ ይሄ ምንም መፍትሄ አያስፈልገውም። በቃ ማብቃት አለበት። ማብቃት ያለበት ነገር ደግሞ ያው የሚያምሾክ ሲኖር ተወቶክ ወይም ተነቅሎ አይደለም የሚጣለው። በቃ እኔም ላንተ ህመም ከሆንኩኝ ህመምህን ማስወገድ አለብን። አይ እኔ ልሰድብ ፈልጌ አይደለም የጠራው፣ ግን ደግሞ ያለውን ነገር ላሳውቅስ ፈልጌ አውቃለሁ። ምንም ቢዚ ቢያደርግ ምንስ ቢዚ ቢያደርግ፣ ቆይ አንተ ለኔ ጊዜ ታጣለህ? እስኪ ንገረኝ። ከዚህ በላይ እንዴት ልረዳ? እሺ በቃ ወራው እናወራለን። ምንድነው ማታ የምናወራው? እዚህ ጋር መጨረስ አለብን። በደንብ ስማኝና አንዴ ቆመ በደንብ ማውራት መጨረስ አለብን። አሁን ውሳኔ ነገርኩ። ቁም እኔ ውሳኔ ነገር የለ። አንተ ለምንድን ነው የምንመታኝ እንዴ? አንተ ማን ስለሆንክ ነው የምትመጣው? ቆመ እኔ ውሳኔ ነገር ያለው ከዛ አንተ በቃ እኔ ጋር ያለውን ማስበው ነገር በሙሉ ነገርኩ አይደለም? ከዛ በቃ እንደዚህ መሆን አለበት። ምንድነው? አይ እኔ አልፈልግም አልኩ። ምን ታደርጋለህ መሰለህ? በቃ እኔ ጋር ያለውን ነገር ስለነገርኩ አንተም ወስነህ እንድትነግረኝ። እሱን እንድትለኝ አይደለም አፈልግ። በቃ እኔ የምፈልገውን ነገር እኔን ከወደድከኝ የምፈልገውን ነገር አድርግልኝ። ምንድነው ከዚህ? አንተ እኮ ከባድ ነገር አይደለም የምታወራኝ አይደል? እኔ የምትወድ አንድ ነገር ልጠይቅሽ። እሺ እኔን ትወደኛለህ? ትወደኛለህ? ከወደድከኝ አልፈልግሽም በቃ እንድትሄድ ነው አይደለ? ስለዚህ የአንድ ደቂቃ ቃል ብለህ መሄድ ትችላለህ ማለት ነው። እኮ ትሄዳለህ። እኔ መቼ አትሄድም? ግን መጀመሪያ እኔ የምልህን አንድ ነገር በልልኝ። በቃ ከእንግዲህ በኋላ ስማኝ ለአንተ አይደል እንደ እያወራሁ ነገርኩሽ። አንድ ደቂቃ ያልሞላ ወሬ እነግርሃለሁ። ከዛ አንተ ደግሞ መልሰህ ለእኔ ትልልኛለህ ማለት ነው። ስማ አንተ ብትሰማ ኖሮ እኔ ይሄን ሁሉ ነገር አላወራም ማለት ነው። አንዴ አውራኝ አልኩ አይደለ እንዴ? በቃ አንዴ አውራኝ እንዴ። እንዴት እንደሆነ አሳይሃለሁ። እሺ ከፈለክ መታሽኛ? አዎ መተውክ። አዎ መተውክ እንዴ። አንዴ አውራኝ እኮ እያልኩ ሰርፕራይዝ! አንተ ደግሞ እየቀለድሽ ነው? እየቀለድኩ አይደለም፣ የምሬን ነው። ይቅርታ። እሺ አንተ ራስህ እኮ እግሬን ሰበርከኝ። እሺ ለኝ ደግሞ እሺ አንቺ ምንድነው እንደዛ ማድረግ የለብሽ? ይቅርታ አልኩ። በቃ ይቅርታ። ይኸው ላንተ ብዬ የገዛሁት ስንት ዋጋ የከፈልኩበት። እኔ አላምንም። የምርሽ ነው? አዎ የምሬን ነው። ላንተ እኮ ነው የገዛሁት። እስከዛሬ ስትከራይ ነበር። መከራይ ቀረ። አመሰግናለሁ። እግሬን ደግሞ አላስተረፍከኝ። አዎ ደስ ግን የምርሽ ነው? አዎ የምሬን ነው። አንተ አላመንከኝ እኮ እሱማ ውድ ነው። ግን እሱ ለመግዛት ብዬ ምን ሰራውን? ድንጋይ ፈለቅኩ፣ አፈር ተሸከምኩ፣ ከእናቴ ብር ሰረቅኩ፣ ከአባቴ ብር አስልኬ አጠረቃቅሜ ምናምን ገዛውልክ። እኔ አላምንም። ከእንግዲህ የምትሰራው ምርጥ ቪዲዮ ትሰራለህ። ግን አይደብርህማ? አይደብርህም? ማርያምን በል ማርያምን። ውሸት ነው? አይ ውሸት አይደለም፣ ስለሱ አይደለም፣ ሌላ ነገር ነው። አየህ ማርያምን፣ ይሄ አንተ ነው።
ማርያም እሺ ምንድን ነው ታዲያ? እሺ ግን አይደብርህም? እንዳትናደድ ደግሞ እንዳትማታ እሺ። ይመታሃል። ካሜራ እዛ ጋር አለ። ያው እዛ ጋር ሲያንቺ አውቅሽ ነው ይሄን የምታረግ? አይ የምሬ ነው። ይሄን የገዛው ላንተ ነው፣ ግን ካሜራ እንዳለ ልንገርህ እዬ ማለት ስለፈልግ ትናደድ አንቺ ዝም ትያለሽ። ለካ አንተ እንደዚህ ትናደዳለህ እንዴ? ደግሞ መታወኝ ምንድን ነው? እሺ ካሜራ ለምን ካሜራ ቪዲዮ የቀረጥኩት ለመሰለ ለማስታወሻ እንዲሆን፣ ምክንያቱም ከዚህ በፊት ተጣጣን እንታረቃለን አይደል? ለዚህ ቪዲዮ ለምን መሰለክ? ቀይ ልንገርህ መጀመሪያ አንተ እኔ ቪዲዮ የቀረጽኩት ለምን መሰለህ? አንተ ሪአክሽን አይደለም የምትሰራው፣ እኔ ደግሞ አዲስ ዩቲዩብ ከፍቻለሁ። ስለዚህ አዲስ ዩቲዩብ የከፈትኩት ዩቲዩብ ላይ ለቀቃለሁ። ለምን መሰለህ? በዛውም ሼር ሰብስክራይብ ታደርግልኛለህ እና ሰላም። እኔ ግን ይሄን ነገር እስካሁን አላመንኩም። እቃ ውድ እንደሆነ እናንተ ታውቃላችሁ ብዬ አስባለሁ። ከዚህ በፊት ለካ አሳታኛለች። እኔ ከራይቼ ነው የምሰራው። ይሄን ነገር ጅንባል ነው ወዳ ውድ ነው ዋጋ አልነግራችሁ። ሶስት እንደገዛ ታውቃለች ብዬ አስባለሁ። በውድ ዋጋ ነው ተገዛ። እሷም በጣም ነው የሚያስበው። እንደውም ለጥም መስሎኝ ነበር እኔ ያሰብኩት። በቃ ልትጣላኝ ነው። በቃ ተናድጄ ነው ወጣሁት። ልክ ሲመጣ መታኝ። በቃ የኔ ስሜት ተነሳ። አሁን ግን ይሄን ስታረግ እኔ እንደው ስትወርቅ በጣም አዝኜ ነበረ። የጎዳሁት መስሎኝ ነበረ። ግን ይሄን ስታረግ እኔ አላመንኩም። ይሄ እስካሁን አላመንኩም። የምሬን ነው። ግን ይሄ ውድ ዕቃ ነው። እሷ ግን ተማሪ ነች። ሼት እንደገዛች ብቻ እኔ አላመንኩም። እናንተም ታውቃላችሁ ብዬ አስባለሁ። ግንባር ነው የሚባለው ይሄ የካሜራ ብዙውን ጊዜ ሪአክሽን ስለሚሰራ እሷም ደግሞ የሚያስበው እንዴት ስለምታየኝ አንዳንዴ እሷ ነው ሄዳ የምታመጣልኝ። በጣም አመሰግናለሁ። ለእሷን ደግሞ ሰብስክራይብ ማድረጋችሁ እንደራሱ ወዳቸዋለሁ፣ አከብራቸዋለሁ። በጣም የሚወዳት በጣም የሚወዳት እሷን ከአሁን በኋላ ከእሷ ጋር መጠረፍ ፈልግም። አርድ የተባለች ሁሉ ማድረጋለሁ። እናንተ ፊት ለፊት ቃል ገባለሁ እና በጣም ደስ ብሎኛል። እንዴት ይሄ ሀሳብ እንዴት መጣልሽ? ይሄን ሀሳብ ያው እንግዲህ የሀሳብ ሊመጣልኝ የቻለበት ምክንያት አንተ ብዙ ጊዜ ስትቸገር ስለማይ ማለት ሁሉ ጊዜ ኪራይ ትከፍላለህ። ያ የኪራይ ለኪራይ የምታወጣው ገንዘብ ራሱ ቢጠራቀም ለዚህ ግማሽ ይችልልኝ ነበረ። እኔ ግማሽ ማለት ፈልጌ መሰለህ ልከፍለኝ ምናምን አይደለም። ደግሞ ዋጋው ብዙም ውድ አይደለም፣ ግን ውድ ነው። ለእኔ ውድ ነው፣ ግን ደግሞ ያው አላለለ ስራ ላለው ምናምን ውድ አይደለም ብዬ አስባለሁ። ግን ደግሞ ለእኔ ውድ ነው። እናም እስከዛሬ እንትን ያወጣሁበት ከጓደኛ ላይ ከምትዋስ እሱን ከምትጠይቁልኝ እሱ ሊደብረውም ይችላል፣ ግን አይደብረውም። ጓደኛ ነው ያለው። ያው ግን ደግሞ ያው እሱም ደግሞ እንዲጠቀምበት አንዳንዴ ስጠዋት ቀድለት። ዋው በጣም ደስ ብሎኛል። እሷ ይሄን ማስበው ራሱ የሚገርመኝ እንደውም በጣም ነው የነበር ያስኩት። ሰለካ እንደዛ ብዙ ነገር ቆምራለች። ከበየቀኑ ይሄን ሰብስባ ነው የገዛልችልኝ። ይሄ ሰርፕራይዝ በጣም አላማኩም። በጣም ደስ ብሎኛል። እናንተም ዩቲዩብ ሰብስክራይብ ያደረጋችሁ ሼር፣ ኮሜንት ጻፉልኝና እኔን አንድ ቀን ሰብስክራይብ እንደሚያደርግ ተስፋ አደርጋለሁ። ግን እሷ ነው የጀመረችው። እኔ ሳላስብ ስራ እየሰራ ደሞዝ በየወሩ እየወሰድኩ ለእሷ አንድ ቀን ቃል ገዛው። ግን እኔም አንድ ቀን ሰብስክራይብ እንደሚያደርግ ተስፋ አደርጋለሁ። ይሄ እስካሁን አላመንኩም። በጣም ደግሞ ኦሪጂናል ነው። ግንባር ነው የሚባለው፣ ባለ አሻራ ነው። በጣም ውድ ነው። ከዛ ወዳቸዋለሁ፣ አከብራቸዋለሁ። እስከ መጨረሻ ገና ሁሉም እኔም ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ሼር ማድረጋችሁን እንዳትረሱ። እንወዳለን፣ እንወዳችኋለን። ኮሜንት ጻፉልኝ። ባይ ባይ።